ድንግልናዋን በ2 ሚሊዮን ዶላር በጨረታ የሸጠችው ድንግልናዋን ለ2 ሚሊዮን ላይ የሸጠችው ሴት አነጋጋሪ ሆናለች። ከጅንጆሮ ነው የመጣው ተብለናል። ታዲያ አሁን መመለስ አይቻልም። ደግሞ ወንድማችን ወደ ዝንጀሮ መመለስ አንችልም ወይ? ኑሮ በጣም ከብዶናል፣ አስቸጋሪ ሆኖብናል እያለ ነው። እቺ ሴት ስሟ ላውራ ትባላለች እና ገና 18 ዓመቷ ነው እና ወደ ሶሻል ሚዲያ ላይ ትመጣና ድንግልናዬን መሸጥ እፈልጋለሁ፣ ስለዚህ ጨረታ አዘጋጅቻለሁ በማለት ሶሻል ሚዲያ ላይ የድንግልና ጨረታ ታዘጋጃለች። እና በሚገርማችሁ ሁኔታ እጅግ በጣም ብዙ ወንዶች ነበር የተሳተፉት። ነገር ግን 3 ሰዎች እዚህ ጨረታ ላይ አንገት ለአንገት ይያያዛሉ። አንደኛው ከፍተኛ የዱባይ ባለሀብት ሲሆን፣ ሁለተኛው ደግሞ በለንደን የሚኖር ከፍተኛ ፖለቲከኛ ነበረ። ሶስተኛው ደግሞ የሆሊውድ እጅግ በጣም ታዋቂ አክተር ነበረ። እነዚህ ሰዎች ጨረታው ላይ በጣም ቢፋጠጡም ነገር ግን በ2 ሚሊዮን ዶላር የሆሊውዱ አክተር የዚችን ሴት ድንግልና ገዝቶታል ማለት ነው። ልጅቷም ድንግልናዋን ከሸጠች በኋላ ኢንተርቪው በምታደርግበት ሰዓት ላይ በጣም ሃይማኖተኛ ሴት ነኝ ብላ ትናገራለች። እና መልሰው እንደዚህ ብለው ይጠይቋታል፣ ታዲያ አንቺ ያደረግሽው ነገር ከሃይማኖትሽ ጋር አይጋጭም እንዴ ብለው ሲጠይቋት አብዛኞቹ ሴቶች እኮ ዝም ብለው ድንግልናቸውን እየሰጡ ይገኛሉ፣ እኔ ቢያንስ ለወደፊቴ የሚጠቅመኝን ነገር ይዤበታለሁ ብላ መልሳለች። እናንተስ በዚህ ልጅ ሀሳብ ተስማማላችሁ? ልጅ ከጅንጆሮ ነው የመጣው ተብለናል። ታዲያ አሁን መመለስ አይቻልም። የምጨናነቅ አሁን እኔ ማለት ነው ሀሳብም ነፃ ለመሆን ፈልጌ ነው። እስኪ በኮሜንት እስኪ ጻፉልኝ።